አንድ ሰው መጥቶ እከሊኩ መጥፎ ሰው ነው ብሎ ቢነግርህ አላህ ለሱም ለኛ ሚዛን ብለህ ጸልይ። ኢብኑ መስዑድ እንዲሉ ነበር ወላሂ አንድ ሰው አንዱን ከውሻ ጡት ይጠባል ብሎ ቢያነውረው ያ ያነወረውም ሰው ከውሻ ጡት የመጥባትን ጣፈንታ ይቀምሳታል ይላሉ። ኢብኑ ዑመር ረዲየላሁ ዐንሁም እንዲሉ ነበር ወላሂ አንዲትን እርጉዝ ሴት በማርገዟ ባነውራት በማነወሬ ሰበብ እኔም እንዳላረግዝ እፈራለሁ ሲሉ ተናግረዋል። የሰዎችን ጥፋት አትጠባበቅ፣ ነውራቸውንም አትከታተል፣ ምስጢራቸውንም አታጋልጥ፣ አትሰልላቸውም ጭምር። አንተ የራስህን ስራ ብቻ ስራ፣ ነውርህን አጽዳ። አላህ ያንተን ወንጀል እንጂ የሌሎችን ወንጀል አይጠይቅህምና። ደግሞ እነዛ የሰዎች መሳለቂያ ሆነው የቀሩትን ሰዎች አብሽሩ ታገሱ በላቸው። ምክንያቱም ዱንያ ተለዋዋጭ ተገለባባጭ ነችና። በገሌ ላይ አትሳለቅ፣ ሱሪውን ያስረዝማል፣ ጺሙን ይላጫል፣ ሲጋራ ያጨሳል፣ ጫት ይቅማል እያልክ አትሳለቅበት። በገሌ ላይም አታሹፍ። ልጁ ስርዓት አልባ አለባበስ ነው የምትለብሰው፣ በትክክል አላሰደጋትም፣ ቤተሰብ አልቆነጠጣትም፣ በጓደኞቿ ላይ ተኮራለች አትበል። ቤተሰቦቿ ለዚህች ልጅ አስተዳደግ ምን ያህል እንደለፉ አታውቅምና። አዎ አታውቅም ጥሩ እንድትሆንላቸው በምን ያህል መጠን እንደጣሩ ታውቃለህ። ግን የኖህ አለይሂ ሰላም ልጅ ጀሃነም ውስጥ እንዳለ ልክ እንደዚሁ የነብያቶች ሁሉ አባት የሆኑት ነብዩላህ ኢብራሂም አለይሂ ሰላም አባታቸው ጀሃነም ውስጥ እንዳሉ ታውቃለህ። ስለዚህ ወሬ አትበትን። እንዲህ አስቦ ነው ይህንን ለማለት ፈልጎ ነው እያልክም ገና ለገና በመጥፎ አትተርጉ። ነፍስህን ብቻ ተሳሰብ። ዛሬ አንተ ማሻአላህ መልካም ሰው ነህ፣ ነገ ደግሞ ምናልባት በመጥፎ አጨራስ ዱንያን ጨርሰህ አትወጣ ይሆናል። የባሮች ልብን በጠቅላላ በአላህ እጅ ስትሆን ልክ ድስት ውስጥ የተጣደ ውሃ ሲንተከተክ እንደሚገለባበጠው አላሁ ሱብሓነሁ ወተዓላ እንደፈለገ ይገለባብጣታል። ለመሆኑ አንተንስ ለጥሩ ባርነት የመራህ ማን ነው? አላህ ነው። አንድ ሰው በክፋት አንተን ካነሳህ አልহামዱሊላህ ከምትጠላው ነገር ላራከን ጌታ፣ ብዙ ካከበርካቸው ፍጥረቶች መሃል እኛን ላስከበርከን ጌታ በል። ቀጥለህም ጌታዬ ሆይ እነሱን አስተካክላቸው እኔንም በጥሩ ነገር አጽናኝ ትላለህ። እንዲህም በሉ ተብሏል اللهم يا مقلب القلوب ثبت قلوبنا على دينك። الله ሆይ ቀልቦችን እንደፈለክ ገለባባጭ ሆንክ ጌታ ቀልቤን ወደ አንተ ዲን ብቻ አጽናልኝ። ነገሮችን የምታሳካ ጌታ ስኬቴን አንተን በመገዛት ብቻ አድርግልኝ በል። በአንድ ወቅት የአቡ ሐኒፋ ጎረቤት የነበረ አንድ ሰው ፋሲድና ጠጪ ነበር። አቡ ሐኒፋ ጎረቤቱን እስኪበቃው መክሮ ሲያቅተው ትቶታል። ከለታት በአንዱ ቀን የዛ የጠጪው ባለቤት የአቡ ሐኒፋን ብር ቆረቆረች። ባሌ ሞቷልና እባክህ ጀናዛው ላይ ስገድበት አለችው። አቡ ሐኒፋ አልሰግድበትም አላት። አቡ ሐኒፋ አንድ ቀን በህልሙ ይህ ጠጪ በጀነት ጎዳና ላይ እየተረማመደ እንዲህ ሲል ያያል። አልহামዱሊላህ ለአቡ ሐኒፋ ነገሩት ጀነት የመግባትን ፍቃድ በእጁ ላላደረገ ጌታ እያለ ሲንጎራደድ ያየዋል። አቡ ሐኒፋ ከእንቅልፉ ሲባንን በፍጥነት የዛ የጠጪ ባለቤት ጋር ሄዶ ባሏ ከመሞቱ በፊት ይሰራ የነበረውን ሁኔታ ይጠይቃታል። ባለቤቱም አንተ እኮ እሱን አታውቀውም አለችው። እሱ ማለት ዘውትር ጁማዓ የቲሞችን ሰብስቦ እያበላ ጸጉራቸውን እያሻሸ ያለቅስ ነበር፣ ዱዓም እንዲያደርጉለት ይጠይቃቸው ነበር አለችው። ምናልባት ያንዱ ህፃን ዱዓ አላህ ዘንድ ተቀባይነት አግኝቶ ይሆናል ሲል ክፉኛ ተጸጸተ። መጥፎ የሚሰሩ ሰዎችን አትስደቡ፣ አታንጓጧቸው። እኛ እየኖርን ያለነው በአላህ ድበቃ ወይም ሽፋን እንጂ አላህ ምስጢራችንን ቢያጋልጥ ከደረጃችን ዝቅ ብለን በቀለልን ነበር። ደግሞ አብዝታችሁ በጾማችሁና አብዝታችሁ በመስገዳችሁ አትኩራሩ። ወደ አላህ ቅርብ የሆነው ሰው የትኛው እንደሆነ አታውቁምና ምክር ለግስ፣ ግን የሰው ምስጢር አታጋልጥ። የሚሰሩትን መጥፎ ነገር ጥላ፣ ነገር ግን ሰሪዎችን አትማ። ምክንያቱም ቀናት እንደ ልብ ተገለባባጭ ነችና። አላህ ለሁላችንም በሚወደውና እሱ በሚፈልገው ተግባር ላይ መቆየትን ይለግሰን። اللهم آمين. لآت النجوم